ሰላምታዬ ወደ እናንተ ድረስ ይዤላችሁ የመጣሁት ሶሻል ሚዲያ በኢትዮጵያ ለምን ብር አይከፍልም የሚል ነው። ለምሳሌ ቲክቶክ ካየን በአድቨርታይዝ ብቻ ካልሆነ ምንም የሚከፍልበት መንገድ የለውም። ይሄ የማን ችግር ነው? የቲክቶክ ባለቤት ነው ወይስ የኢትዮጵያ መንግስት ባለቤት ወይም የቴሌ ችግር ነው? የመፍትሄ መንግስት ሊያመጣልን ይገባል። እኔ ቲክቶክ መንጠፍ አለብኝ ካልኩ በዚህም መከፈል አለብኝ። ሌላ ደግሞ ዩቲዩብ ስናይም በሌላ ሀገር ጥገኛ ሆነ ካልሆነ ምንም የሚከፍልበት መንገድ የለም። ፌስቡክም እንደዛ ምን ስለሆነ ነው? ቻይና ወይም ሌሎች ሀገሮች መዳረሻቸው አፍሪካ ነው፣ ግን ለኛ በዚህ ሶሻል ሚዲያ ብር ሊከፍሉን አይፈልጉም። ከኛ መውሰድ ካልሆነ ለኛ ሊሰጡን አይፈልጉም። እና ይሄ ነገር ምንድነው? የሁላችን ጥያቄ መሆን አለበት። ልትደግፉትም ይገባል። የመንግስታችን ችግር ከሆነም መንግስት መፍታት አለበት። እኛ ዜጋዎቹ መጠቀም አለብን። እኔ ሶሻል ሚዲያ መንጠፍ አለብኝ ካልኩ ከሶሻል ሚዲያ ብር ማግኘት የግድ አለብኝ።